ምን ብሎ? ከኋላ እየተከተለ አካሄድሽ ሞዴሎችን ያስንቃል፣ ውበትሽ ወንዶችን ሁሉ ይጠራል ብሎ ነው። አንቺ ሞኝ! ምን ነው አመንሽው? ለምን አላምነው? እውነቱን እኮ ነው የተናገረው። ቆይ ማን ነው? አታውቂውም? ሰብሊ፣ እርግጠኛ ነኝ መንገድ ላይ ላገኘሽው ተላካፊ እንደዚህ ደስተኛ አትሆኚም። እናማ በደንብ አውቀዋለሁ። አታውቂውም አልኩሽ እንዴ? ኤላ ነው አይደለ? እንዴት አወቅሽ? ማለቴ እንዴት ገመትሽ? ሰብሊ እስቲ አይነ ውሃሽ ያስታውቃል ኤላ እንደሆነ። እሱ አይደለም ጓደኛዬ፣ በደንብ ነው የማውቅሽ። ራሱ ነው። ይኸው እስኪ ራስሽ እንዴት ደስተኛ እንደሆንሽ። መሲ ያስታውቅብኛል እንዴ? በጣም እንጂ እንዴ። ወላ ለሱ የሆነ ስሜት ያለሽ ነው የሚመስለው። ጀመረሽ ደግሞ። የምን ስሜት ሊኖረኝ ይችላል? ምን የጥላቻ ልበልሽ? ብለው ከሰሙሽ የተፈጠረውንም ያልተፈጠረውንም መደባለቅ ትወጃለሽ። ይኸውልሽ ሰብሊ፣ ከኔ ከጓደኛሽ ወዴትም መሸሻችም። እውነቱን ብቻ ንገሪ። ቆይ ባሮክ ምን ሆኖ ነው አፍንጫው ላይ ሶፍት ያደረገው? ወሬ ለማስቀየስ እንደሆነ ይገባኛል፣ ግን ባክሽ አብድ መጥቶት ነው። የትኛው አብድ? ከናታን ውጭ ሌላ አብድ አጠገቤ ታውቂያለሽ? ለምን? ከኔ ራቅ ሲለው እምቢ ስላለው ያው መጣው። ውይ አሳዘነኝ። ለሹት ፍቅር እንደዚህ መስዋዕትነት የከፈለ የእውነት ቢሆን አስቢው። እኔ የምልሽ ቆይ እንዴት ነውና ወደ ባሮክ ልገልበጥ እንዴ? አንቺ ደግሞ ፍቅር የሰርከስ መድረክ ነው እንዴ የምትገለባበጭበት? ምን አለበት ናታን እንደሆነ የሚገባው ጉድ አይደለም። ሴትዮ ከባድ ጦርነት ማስነሳት ካልፈለግሽ እንዳታስቢ። ማክስ ቀልድ ነው። ቀልድሽም ቢሆን እንሻለሽ። ሄሉ ቀደም እኮ አልነገርሽኝም። ያሬድ ምን አለሽ? እባክሽ የረባ ነገር የለም እኮ። ምን አለሽ? እኔማ እንዴ ላናገርሽ ፈልጋለሁ ሲለኝ ጥሩ ነገር ሊነግረኝ መስሎ ነበር። ግን ያው ሄሉ ይሄን ያህል ምን ቢልሽ ነው ይሄን ያህል የተናደድሽው? ወደ ድሮ ማንነታችን መቀየር አለብን። ያው ወደ ትምህርታችን ማተኮር አለብን። ሁላችንም ውጤታማ እንድንሆን ነው አላልኝ መሰለሽ? እንከፍ የሆነ ልጅ 12ኛ ክፍል በደንብ ማጥናት አለብን። ቤዛም ውጤታማ መሆን አለባት። ስለዚህ መቀየር አለብን አለ። ቆይ ሄለን አንቺ እንደዛ ሲልሽ ዝም ብለሽ ትሰሚያለሽ እንዴ? አላልኩትም። ምን አልሽ? ያው ቤዛ እንትን እያሰበች ወደ እንደዚህ አይነት ነገር መመለስ አልችልም። ይሄንን ወቀው ነው። ወይኔ ቤዛ አረፌ ትምህርቴን ስማር የነበርኩ ልጅ እንደዚህ ነገር ውስጥ ተነክሬ እንደዚህ ልሆን? ይኸውልሽ ቤዛ እኔ አንድ ነገር እንድታደርጊ ነው የምመክርሽ። ምን ላድርግ? በቃ እርግፍ አድርገሽ ተይው፣ ይቅርብሽ። እኛም ወደ ትምህርታችን እንነጣ። አልችልም። ያሬድን ተይው። አልችልም። ለምን? ሄሉ ይሄ ልጅ እኮ እንደዚህ ደስታ ርቆትና ሰላም አጥቶ እየተሰቃየ ዝም ያለው በእኔ ምክንያት ነው። እናማ ለራሳው በሞከርኩ ቁጥር ብቻዬን ቁጭ ባልኩ ቁጥር እሱን ነው የማስበው። የተሻለ አማራጭ አለሽ? ይሄንን በእናትሽ የተሻለ አማራጭ የለኝም፣ ግን ደግሞ ለራሳው በሞከርኩ ቁጥር ራሴን ነው እየጎዳሁ ያለሁት። ወይ ነገሮች አሁን መሄድ አለብኝ። የት ነው የምትሄጂው? ሄለን ብቻዬን መሆን